እግዚአብሔር አንተን ሀብታም ከማድረጉ በፊት ማለት ነው በድህነት ያሰቃያል። እዛው በድህነት ያስቸግርሃል። እዛው ገንዘብ መጣ ታጣዋለህ። ወዲያውኑ ነው የምታጣው። ወደ ኪስ ስትገባ ገንዘብ ትወጣለች። ሰዎች ይከዱሃል። ስራ እድል ያመልጣሃል። ቢዝነስ ለመጀመር ስትሞክር አይምሮክ ፍርት ነው የሚለው። ትፈራለህ፣ ፈሪ ትሆናለህ በጣም ማርያም ነው ምልክ ጭንቅ። ወደ ቀኝ ስትል፣ ወደ ግራ ስትል፣ ወደ ፊት ስትል፣ ወደ ኋላ ስትል ምርጫ የለ ምን የለ አቅልቅ ጥብብ ነው የሚልክ። በቃ ጭንቅ ይልሃል የምታደርገውን ነገር። ምን ትሆን የዛኔው? እስኪ ምን ታመጣ? ምን አድርገህ ነው የምትወጣት ከዚህ ጭንቀት? ምን አድርገህ ይሆን የምትወጣው ከዚህ ጭንቀት? ገንዘብ ችግር አለብክ፣ በራስህ አትተማመንም፣ ሰውነትህን ትጠላዋለህ፣ እድሎች እያመለጡህ ነው፣ እንዳለ ህይወትህ ምስቅልቅልቅልቅል። ለምን ይመስልሃል? እግዚአብሔር እኮ ነው እንደዚህ ወደዚህ የሚያስገባን። እግዚአብሔር ነው ምልክ። እኔ እዚህ ደረጃ ላይ ነበርኩኝ። አይምሮዬ እኔን ሊያወድቀኝ ያላረገው ነገር የለም። ራሴን መስደብ ጀመርኩኝ፣ ራሴን መጥላት፣ እድሎቼን እንዳለ እያመለጡኝ ምናምን። ከዛ ግን አንድ ቀን ሳላቀው ህይወቴ ተቀየረ። ከዛ ህይወቴ ሲቀየር ያስተዋልኩት ነገር ዋው ለካ ስጦታ ነበረ። በዛ ሁሉ ችግር መሄዴ ህይወት እየኖርኳት ነበር በትክክል። እግዚአብሔር ነው ምልክ ይሆናል አይደለ? ሙቪ ስታይ ማለት ነው የሆነ የሙቪው ፓርት አለ የምታጣጥመው። በቃ የሆነ ሰውየው ሲቸገር ምናምን በቃ ቁጭ ብለህ ኢንጆይ አታደርገውም? በቃ ታሪኩ ደስ አይልም? አይመስጥህም? እኛ በስቃዩ ስናልፍ ማለት ነው የዛኔ በጥልት ነው እናደርገው። ቢካዝ እየተሰቃየን ነው፣ እየተማርን ነው። የዛኔ ዲግሪ እየወሰድን ነው፣ የህይወት ትምህርት እያስተማርን ነው ጌታ። ከዛ ግን ከስቃዩ ስንወጣ እንደ ሙቪ ህይወታችን መመልከት እንጀምራለን ቁጭ ብለን ማለት ነው። ዋው ጌታዬ ሆይ የዛን ቀን የፈተንከኝ ለካ ስለዚህ ነበረ። ወይኔ የዛኔ ገንዘብ ያጣሁበት ምክንያት ለካ ስለዚህ ነበረ፣ ልታስተምረኝ ነበረ። የዛኔ ያ ሰው የወጣው ለካስ ይህ ሰው ሊመጣ ነበረ። ያ ቢዝነስ ያጣሁት ለካስ ይህ ቢዝነስ እንዲመጣ ነው። ያ ስራ ያመለጠኝ ለካስ እንደዚህ አይነት እድል እንዲያጋጥመኝ ነው። ያ የሆንኩት ለካስ እንደዛ እንደሆን ነው። ያ እንደዛ ያ በር ሲዘጋ ያ እንዲከፈትልኝ ነው። ወይ ጌታዬ ሆይ አንተ ግን ተአምርክ። ከዛ ማለት ነው ስትወድቁ ስትነሱ ማለት ነው እግዚአብሔር ነው የምላችሁ ማመን ትጀምራላችሁ። ለካስ ህይወት የእምነት ትምህርት ነች። እምነታችን መጀመሪያ ከዝቅተኛ ይጀምራል። በእግዚአብሔር አንተማመንም፣ በቃ እንፈራለን፣ ቶሎ መፍራት እንወዳለን። ገንዘብ ያስፈራናል፣ ብድር ያስፈራናል። እድሎች ሲያመልጡን በቃ እንጨናነቃለን፣ እንፈራለን። ግን ደግሞ እነሱን እድሎች አመልጠውን እያለ ስቲል ግን ሰርቫይቭ ከማድረግን አልፈን ትራይቭ ስናደርግ ማሸነፍ ስንጀምር የእግዚአብሔር ተአምር ይታየናል። ሹክ ይለናል እግዚአብሔር። አየቃለሁልክ ማመን ስናቆም ወደ ስቃይ ያስገባናል። ከዛ ትንሽ ማመን እንጀምራለን፣ ውጥት ያደርገናል። አየህ ለሁልክ ወድቃ አትወድቅም። አትፍራ፣ እመን እንጂ አትፍራ። እኔ አለሁልክ እኔ እግዚአብሔርን። ከዛ በኋላ ማለት ነው ከስንት ስቃይ በኋላ ካለፋችሁ በኋላ ሌላ ስቃይ ሲመጣ ምንድነው ብትወዱት? ውይ ምንድነው እሱ? ልጨናነቅ ፈልጋሽ ነው? ብር ጎደለብኝ? ውይ ምንድነው እሱ? ስንቴ ጎድሎብኛል። ወድቄ አላቅም። እኔ ሁሌም እወድቃለሁ ብዬ መሬት ላይ ስነካ የሆነ ነገር መጥቶ ያድነኛል። ምን እንደሆነ አላቅም፣ ግን ተመስገን ጌታዬ ሆይ እያመንኩኝ ነው። ተመስገን ጌታዬ ሆይ